በጣም ቆንጆ በቃ ቅቅል የሚያሰኘው ያልጫ ቅመም ነው። ሰላም እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። ከወዲሁ ያው ወደፊት ደግሞ እስከምንገናኝ በሚል ነው። እግዚአብሔር አምላክ በሰላም እዚህ ላደረሰን አምላክ ክብር ምስጋና ይድረሰው። ይኸው ዛሬ በቅመም ተሸፍኛለሁ፣ ተከብቤያለሁ። ቅመሞች ሁሉ አለንልሽ ምሳሌ ስራ እኛ እናሳምረዋለን ብለውን ተሰልፈናል። ቅመሞቹ ብቻ እኮ አይደሉም። ይኸው ምርዬ እቃውን ይዛ መጣ አሰልፋለች። ደርድር ያለው እቃውን ይዛ መጣ። እኛ ግማሹ ፈጫጭተነዋል። አሁን ለእናንተ ላሳይ የፈለኩት ያልጫ ቅመም ለማሳየት ነው የመጣ ነው። ምን ማለት ነው ያልጫ ቅመም? ያልጫ ቅመም አልጫ ሲሰሪ በተለይ ቅቅል ሲሰራ ለቅቅል በጣም አሪፍ ነው። በጣም ቆንጆ በቃ ቅቅል የሚያሰኘው ያልጫ ቅመም። ወደ አሰራሩ ከመሄዳችን በፊት አስቀድመን ያዘጋጀነውን ለበዓል አሳያችሁ። እዚህ ጋር እርድ አለኝ። እዚህ እርድ ውስጥ ነጭ ሽንኩርት፣ ዝንጅብል አድርጌበታለሁ እንዲጣፍጥልኝ ብዬ ነው፣ አልጫ ማለት ነው። እዚህ ጋር ኮረሪማ አዘጋጅቻለሁ። እዚህ ጋር መከለሻ አለኝ፣ ቆንጆ በርበሬ አለኝ። እዚህ ጋር የጥብስ ቅጠል አድርቄ የፈጨሁት አለኝ። እዚህ ጋር ያለው የነጭ ሽንኩርት የአልጫ ቅመሙ ነው። እዚህ ጋር የአገር ነበረ ያደረኩት፣ ሽምቅቅ ብላችን ሆናለች። ዝንጅብልና ነጭ ሽንኩርቱ ለበዓላችን በቂ ነው። እዚህ ጋር እርድ አለኝ፣ ያልደቀቀ እርድ። ይሄ እርድ እንትኑን ገዝቼ ነው የሰራሁት፣ ዋናውን እርዱ ጥሬውን እርድ። የአበሻ ነው የፈረንጅ የሚባለው? ይሄ አበሻ ነው። ጥሬውን እርድ ዘብዝፌ ማነው አጥቤ ዘብዝፌ በማግስቱ እንትን ብዬ ነው ፈጨሁት። እንትን በመፍጫዬ ሸረከትኩት ነው የሚባለው። ሸረከትኩት፣ አሰጣሁት። ሲደቅ እንደዚህ አረጌ ነው አቅርቤዋለሁ። ስለዚህ አንድ አይነት ናቸው። ይሄ ከሱ ላይ የቀነስኩት ነው። ያኛው ግን ቅመም አለው። ይሄኛው ዝንጅብልና ነጭ ሽንኩርት አድርጌበታለሁ። በጣም ነው የሚጣፍጠው እንደሱ ሲሆን። ይሄ አሁን ነጭ ቅመም ማለት እዚህ ጋር ነጭ አዝሙድ አለኝ፣ ተለቅሞ ታጥቦ የተዘጋጀ ማለት ነው ነጭ አዝሙድ። እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። እዚህ ጋር እርድ አለኝ። እርዱ እኔ ነኝ መጨመር የምፈልገው፣ እናንተ አለመጨመር ትችላላችሁ። ምክንያቱም እዚህ ጋር እርድ ስለሚጨመር። በዚህ ብቻ ይበቃናል ካላችሁ ደግሞ በቅመሙ ብቻ፣ ከለሩን ግን ሞቅ ያደርገዋል። እርድ ሲጨመር ያምራል። እዚህም ላይ ጨመር ማድረግ ይችላሉ አይደል? ከለሩ ቦግ እንዲልላችሁ መጠኑን መጨመር ይችላሉ። እኔ እዛ ጋር የጨመርኩትን እርድ ስለሚጨምር ነው። አሁን ልዩነቱ ከዚህ ጋር ይሄ ነጭ አዝሙድ ስለሚጨምርበት ነው። እዚህ ጋር ደግሞ በየበዓሉ የማትቀረዋ አለች። ግንባር ቀደሙ ቁርጥ ከተገኘ እንቆርጥባታለን። ለቁርጥ ለምን የሚሆን ምንድነው? አዋዜ ነው፣ ድልህ ነው። በጣም አዋዜ ነው። ያ አዋዜ ነው። በጣም የሚጣፍጥ ገና ሳትቀምሰው በሽታው ነው በቃ እንትን ያለችው። ያሰልፋለች ብቻ እቃዋን። ለማንኛውም ይሄንን አንድ ላይ አድርገን ደባልቀን እንፈጫለን ማለት ነው። እቺ መፍጫ እንዴት ገላግሌ እንደሆነች እኔ በእናትሽ እንደው እኔማ በጣም ነው የገላገለችኝ። በጣም በተለይ ቅመም ምናምን ለማዘጋጀት ወሳኝ ናት። በቤታችሁ ጽፈት ምናምን ሲሉኝ እና በቃ የሆነም ቡናሽን በሙቀጫ ውቀጭ እንጂ በፍጹም እዚህ ላይ አትወጭም እያልኩኝ ደግሞ እድሜም አላት። እኔ ጠንካራ ሆነ አግኝቻታለሁ። እንደዚህ አይነት ነገር እንደመጣች ነው ገዝታዎቼ ብዬ እግዚአብሔር አፈፋረክሻት አለ። ግን እኛ በገዛንበት ዋጋ አታገኝ ይኖራል። ግን ጠንካራ እንደሆነ እንንገራችሁ ብለን ነው እንግዲህ እኛ የገዛ ነው። ሌላውን አሁን እንትኑን አንድ ዙር እንትንልበትን ፈጭና ነጭ ሽንኩርት ነጭ አዝሙድን እጨምራለሁ። ለጊዜ ትንሽ ማፋጫ እጨምርበት እንትን እንዳይልብኝ ነው እንዳይበዛብኝ ነው። እንደ ያርጌ እንፈጨውና እንገናኛለን። ነጭ ሽንኩርቱን ዝንጅብሉን እርዱን አንድ ዙር ሄጄበት ነጭ አዝሙድ ጨምሬበታለሁ።
ይሄን ያህል ይበቃኛል። ይሄን የቀመሰ እንግዲህ አልጫው ቅቅሉ ምኑ ጉድ ነው የሚባልለት። በዚህ መልኩ ተፈይቷል። የደረስኩበት ያው ክዳኑ ላይ ያለውን አያችሁ፣ ላም ያለ ነው የበለጠ። ይሄንን አውጥተን ከዛ ወደ ዋናው እንገባለን። ያስፈራል። ዋናው ነው ብለሽ ነው ማለዬ ምን ቀልድ አለ? በዚህ በተወደደ እንትን ቅመም ተይኝ እናቴ፣ አይወራ። ያው የቅመሞቹ ብሷል። ሌላውስ ሌላ ነው እውነት እንደው በትንሹ ስለምንጠቀም ነው እንጂ በጣም ውድ ናቸው። በጣም 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 የቁንዶ በርበሬ እዛ ሰማይ ላይ መውጣት ነው የገረመኝ። እግዚአብሔር እኔ ነበርኩኝ የምገለብጠው። አሁን እማራለሁ። እስቲ ቁንዶ በርበሬውን አምጪ ሆነ እጨምራለሁ ነው ሌላ ፈራሁት እንዳይፈስብኝ። ጥንቃቄ ይኸውላችሁ በዚህ መልኩ ተፈይቷል። እንዲህ ቀላል ነው ማለት ነው። ያው አሁን እኛ ስራውን ስላላሳየን ነው እንጂ አይ ምንም የሆነች ሽንኩርት ይላጣል፣ ይከተፋል በስሱ ቶሎ እንዲደርቅ። ነጭ ሽንኩርት ቶሎ አይደርቅም። እሱ እንዲደርቅ በደንብ በስሱን ከተውና ለየብቻ እናሰጠዋለን። ከዝንጅብሉ ጋር ሳይሆን ለየብቻ አስጥተን ቶሎ እንዲደርቅልን። አዘገጃጀቱን ሪከርድ አድርጋላችኋለች እጅጌ። እናስገባዋለን መጨረሻ ላይ ከመጀመሪያው አይደል? አዎ የአዘገጃጀቱን። አዎ ይሄ በጣም ቀላል ነው። እንግዲህ ሁሉም በየቤቱ የተለያየ ሙያ ስለሚኖረው ነው እንጂ የሚከብድ ስራ ሆኖ አይደለም ላሳያችሁ የመጣሁት። አዎ ግን ይሄ ደግሞ ላልጫ ደግሞ ጌም ቼንጀር ነው አይደል? አዎ በጣም እንደዚህ አድርገን ማሽናችንን ነቃቅለን ወደ ቦታ እናደርጋለን። ይሄው እያችሁት። አሁን ይሄን እርድ ከጨመራችሁ በኋላ ከዚህ እርድ ሲጨምሩ ቀነስ አድርጋችሁ ነው የምትጨምሩት። ያው እርድ ለከለር አይደለ? የዚህ ከለርና ያው ይሄ የወጡ ነው፣ ይሄ ቅመሙ ነው። ይሄኛው ነጣ ይላል አይደል? ነጣ ይላል። ያው ነጭ አዝሙድ ስላለው ማለት ነው። ይሄን አሁን ወደ እቃው አድርጌ እንገናኛለን። እዚህ ጋር ጉልባናችንን ቀቅለን ቀዝቅዞልናል። ዛሬ በቃ ቅመማችንን ከጨረስን በኋላ ወደ ጉልባናችንን ከጨረስን በኋላ ወደ ቅመሙ ገብተናል። እዚህ ጋር ጉልባናችንን ቀቅለናል። እዚች ጋር ምን የመሰለች ዳቦ ጋግረናል። ለቡና ቁርስ እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። አናብራ ደረሰ። አሜን አሜን። ደግሞ ለትንሳኤው በሰላም ያድርሰን ጌታ ኢየሱስ። የሁላችሁ እንደዚህ አድርገናል። አሁን ቅመማችንን ወደ እቃ ከተን ወደ ቡና መጠጣቱ እንገባለን። ይኸው መከለሻ በዚህ ሆነልኝ ብላ ከፊት አስቀድማለች እቃዎቿን። እኛ ሳናስገባ እነሷ ልንሰጣት ነው። ያው እንግዲህ ወደ እቃችን እያደረግን እና ለእናንተ እናሳያቸዋለን። ይበቃሽ? ይበቃኛል። ይሄ እንደዚህ አድርገን ወደ የእቃውን ከተና እንገናኛለን አለ። ጨርሻለሁ። ለበዓል እንገናኛለን። ለበዓል እንደ እግዚአብሔር ፈቃድ እዚያ ያድርሰን በሰላም። ለበዓል እንገናኛለን። አዋዜ ትፈልጊያለሽ? አዎ ታውቂኝ የለ አዋዜ እሰጥሻለሁ። እንግዲህ እኛ ይሄንን ካዘጋጀን በኋላ ወደ ቡናችን ነው የምንሄደው። ስለተከታተላችሁ እናመሰግናለን። እናንተም ሰርታችሁ በዓላችሁን ሞቅ አድርጉ። ባለን ነገር እንደሰት። ባለን ቡናም አፍልተንም ይሁን ዳቦም ጋግረንም ይሁን መልካም በዓል ይሁንልን ለሁላችን። ቻው፣ ወዳችኋለሁ። ይሄ የተከተፈ ነጭ ሽንኩርት ነው። እኛው ደግሞ የተከተፈ ዝንጅብል ነው።
ለየብቻ አድርጌ እንዲደርቅልኝ ነው። በስሱ ነው የከተፍኩት። ደርቆ ደግሞ ሌላው ቅመም አንድ ላይ አድርገን እናሳያቸዋለን። ይሄ ደግሞ እርድ ነው። በሙቅ ውሃ ዘብዝፌ አሁን እንትና ሲርስልኝ ወቅጨዋለሁኝ። በደንብ ይደቃል። እኔ ያልጫ ቅመም ሳዘጋጅ እርድ ጨምርበታለሁ። ትንሽ 2 እርድ ከመጨመር አንድ ላይ ከቅመሙ ጋር ሆኖ ይዘጋጃል ማለት ነው። አሁን ይሄንን ግማሹን ለአልጫ ቅመም አደርገውና ግማሹን ደግሞ እርድ ለብቻው አዘጋጀዋለሁኝ። ይሄ 1 ኪሎ ነው።